በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅድመ ዓለም የነበረ ዛሬም ያለ ይህንን ዓለም አሳልፎ የሚኖር ዓለምን በካህሊነቱ የፈጠረ በቸርነቱ ይህንን ዓለም የሚመግብ ሥጋችንን ለብሶ ያዳነን መድኃኔዓለም ኢየሱስ ክርስቶስ በሀብት ስቦ በረድኤት አቅርቦ በቸርነት መግቦ ለዚህ ሰዓት ስላደረሰን በስሙ ስለሰበሰበን ስለ ቸርነቱ ሁሉ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የወላዲተ አምላክ የቅዱስ መስቀሉ የቅዱሳን መላእክት የነቢያትና የሐዋርያት የሰማዕታት የጻድቃን የደናግል የመነኮሳት የቅዱሳን በረከታቸው ከእኛ ጋር ይሁን። የተወደዳችሁ የእግዚአብሔር ቤተሰቦች በቅድሚያ መምህራችን መምህር አባ ገብረስላሴ የገዳማችን አበምኔት፣ የተወደዳችሁ አባቶች ካህናት፣ ወንድሞች ዲያቆናት፣ መነኮሳት አባቶች፣ መነኮሳት እናቶች፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን ቆያችሁ? በቸርነት የጠበቀን የቸርነት ባለቤት እግዚአብሔር ስሙ የተመሰገነ ይሁን። ለሶስተኛው ዕለተ ሰንበት የዐቢይ ጾም ሶስተኛ ሰንበት እንኳን አደረሰን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ምንተ ትእምርተ ታርእይ ወዘንተ ትገብር። ይህንን ስራ ለመስራትህ ምን ምልክት ታሳያለህ በሚል ርዕስ እንማማራለን። ይህንን ለማድረግህ ምን ምልክት ታሳያለህ? እስኪ በሉ ድገሙ ድገሙ በደንብ። እሺ የዮሐንስ ወንጌል ምዕራፍ 2 ቁጥር 18 ላይ የምናገኘው ኃይለ ቃል ነው። ቃሉን የተናገሩት አይሁድ ናቸው። እንደዚህ የተባለ ደግሞ ጌታ ነው እና አይሁድ የጠየቁት ጥያቄ ነው። ይሄ ዓለም እስከሚጠፋ ድረስ ይህ ጥያቄ ለቤተ ክርስቲያን ሲቀርብላት ይኖራል። ለቤተ ክርስቲያን ይህ ጥያቄ ሁል ጊዜ ትጠየቃለች። መልሷም አንድ ነው፣ የክርስቶስ መልስ ነው። አይሁድ ተሰብስበው አይሁድ ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ተገልጦ በሚያስተምርበት ጊዜ ተከራክረው እሱን መርታት ሲሳናቸው ሁለት ነገር ነበር የሚያደርጉት። የአይሁድን ተንኮል ታውቁታላችሁ። ተንኮላቸው ክርስቶስን ይጣዱባቸው ወይም ደግሞ እሱን ለማሰናከል ይጠቀሙባቸው የነበሯቸው መንገዶች መከራከር አንዱ ነው። ሕግ ጠቅሶ መከራከር የአንዱ መንገዳቸው ነው። ክርስቶስን ሕግ ጠቅሱና ይከራከሩታል። ሁለተኛ በነገር ይፈትኑታል። በነገር መፈተን ማለት ቃል በመቅዳት ማለት ነው። በአንደበቱ መሰናክል እንዲገኝበት ማለት ነው። ስለዚህ ጉዳይ ምን ትላለህ ተብሎ በአንደበቱ የሞት ምክንያት እንዲገኝበት ለማናገር የክስ ምክንያት ከንግግሩ ይፈልጉ ነበር። ይሄ አንዱ አይሁድ ይጠቀሙት የነበረ በጌታ ላይ ይጠቀሙት የነበረ አንዱ ስልታቸው ነው። እንደገና ደግሞ ስም ማጥፋት አንዱ መንገዳቸው ነበር። ክርስቶስ ያላደረገውን አድርጓል፣ ያደረገውን ደግሞ በራሳቸው መንገድ ተርጉሞ ጨምረው ስም ያጠፋሉ። ከቀራጮች ጋር ይበላል፣ ሕግ ይሽራል፣ የኃጥአን ወዳጅ ነው፣ እንዲህ ያሉ ቤተ መቅደሱን አፍርሱት ብሏል። ይህን የመሳሰለውን ነገር ሐሜት ወይም ደግሞ ስም ማጥፋት የአይሁድ አንዱ ተንኮላቸው ነበር። አራተኛ ከመንግስት ጋር ማጣላት ነው። ከመንግስት ጋር ማጣላት
ይሄ ደግሞ አንዱ ጎዳናቸው ከመንግስት ጋር ለማጣላት ይሞክሩ ነበር። ግብር አይከፍልም ወዘተርፈ እስመ ዘአነግሥ ርእሶ አላዊ ነጋሲ ውእቱ። ራሱን ንጉስ ይላልና ራሱን ንጉስ የሚል ደግሞ የንጉስ ወረኛ ነው። የንጉስ ወሬኛ አላልኩም፣ ወረኛ ነው ያልኩት። የንጉስ ወረኛ ማለት በንጉስ ላይ በስልጣን የተነሳ ባላንጣ ማለት ነው። የስልጣን ባላንጣ ምን ማለት ነው ደግሞ? የራሱ በዚያ ሰውዬ ላይ ራስን አንግሶ የመንግስት የስልጣን ተገዳዳሪ ማለት መሆን፣ መንግስቱን ገልብጦ ራስ መንገስ ነው። ስለዚህ ክርስቶስ ንጉስ ነኝ በማለቱ ቄሳርን ገልብጦ ሊነግስ አስቧል ብለው ደግሞ ወደዚያ ደግሞ ወስደው ደግሞ ያላትሙታል። ደግሞ ይሄ ሁሉ አድርገው አልሳካ ሲል ሁለት ነገር ይቀራቸዋል። አንደኛው ምልክት መጠየቅ ነው። ሁለተኛው ደግሞ ድንጋይ ማንሳት ነው። የመጨረሻ የደንቆሮ መፍትሄ መጨረሻ ላይ ይሄ ነው እንግዲህ ማለት ድንጋይ አንስቶ ወነሱ እንደ በጣም እኔ መጻሕፍት ሲተረጎሙ ስሰማቸው ስማራቸው ስመለከታቸው ከአይሁድ ከሚያስደንቀኝ ጠባይ ወነሱ ምን ከሚወግሩ ድንጋይ ሊወግሩት ድንጋይ አነሱ። በቃ ሲያቅታቸው ድንጋይ ያነሳሉ። የመጨረሻ በቃ የመጨረሻ ያላዋቂ ሰው መሳሪያው ድንጋይ ያላዋቂ ሰው። አሁን ክሱም አለቀ፣ ሐሜቱም አለቀ፣ ውሸት ሆነ። ምልክትና ድንጋይ የማያምኑ ሰዎች አቅማቸውን ተጠቅመው ሲጨርሱ ለቤተ ክርስቲያን የሚያቀርቧቸው ፈተናዎች ናቸው። እነዚህ ለክርስቶስ የቀረቡ ፈተናዎች ለቤተ ክርስቲያን በዘመን ሁሉ ሲቀርቡላት ይኖራሉ። በዘመን ሁሉ ነው የሚቀርቡላት። መልሱን ኋላ እናመጣዋለን። ይህንን ጥያቄ የጠየቁት እንዳልኳቸው አይሁድ ናቸው። በምን ምክንያት እንደጠየቁት ታውቃላችሁ። ዛሬ ዕለቱ ምኩራብ ይባላል። በቅዱስ ያሬድ አስተያየም የዛሬው 3ኛው እሑድ ምኩራብ ይባላል እና ወእምድኅረ ወረዱ ቅፍርናሆም ውእቱ ወእሙ ወአሃዊሁ ወአርዳዊሁ ምስሌሁ ይላል። ከዚህ በኋላ እርሱ እናቱ እመቤታችን ወንድሞቹ ደቀ መዛሙርቱ ወደ ቅፍርናሆም ወረዱ ይላል። እነማን ናቸው? እነማን ናቸው? እሱ፣ እናቱ፣ ደቀ መዛሙርቱ፣ ወንድሞቹ፣ አራት ቤተሰብ ይዞ ወደ ቅፍርናሆም ወረዱ። ከዚህ በኋላ ወደ ቅፍርናሆም ወረዱ። ከዚህ በኋላ የሚለው ቃና ዘገሊላ ላይ ውሃውን ወደ ወይን ከለወጠ በኋላ የሚለውን አያይዞ የመጣ ደቀ መዛሙርቱ ካመኑ በኋላ እነዚህን ይዟቸው ወደ ቅፍርናሆም ወረዱ። ወነበሩ በየ ህዳጠ መዋዕለ ወአኮ ብዙኃ፣ በዚያም ብዙ ቀን ያይደለ 11 ቀን በዚያ ቆይተዋል። ጥቂት ቀን ነው የሚለው አማርኛው መጽሐፍ ቅዱሱ፣ ግዕዙም ዘሩ የቁጥሩ መጽሐፍ 11 ቀን ብሎ ተርጉሞታል ይላሉ ሊቃውንቱ። የቁጥሩ መጽሐፍ ማለት አቡሻህር ማለት ነው። አቡሻህር 11 ቀን ቆይተዋል። በዚያ ጥቂት ቀን ለምን አልቆዩም ቢባል እነዚያ ሰዎች እግዚአብሔር እንዲቆይ የሚያደርግ የቀና መንገድ የላቸውምና፣ ሁለተኛ ደግሞ በዓል ስለደረሰበት በዓል ለማክበር መውጣት ስለነበር ነው። ከዚያው አያይዞ የሚያመጣው ስለሆነ ወቀርበ በዓለ ፋሲካ ሆሙን አይሁድ፣ የአይሁድ የፋሲካ በዓል ደረሰ ይላል። የአይሁድ የፋሲካ በዓል ደረሰ። ጌታችንም የፋሲካ በዓልን ያከብር ስለነበረ ወዐርገ እግዚእ ኢየሱስ ኢየሩሳሌም፣ የአይሁድ ፋሲካ በደረሰም ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ፋሲካ በዓል ሄደ። በዓል ለማክበር መውጣት ይገባ ስለነበረ በበዓሉ ተገኝቷል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዓልን የሚያከብርበት ምክንያት 3 ነገርን ለማመልከት ወይም ለማስተማር ነው። የመጀመሪያው ሐጋጌ ሕግ ብቻ ያይደለ ፈጻሚ ሕግ ነው።
ሕግን የሰራ ብቻ ሳይሆን ሕግንም የሚሰራ የሚፈጽም ስለሆነ ፈጽሞ ለማሳየት ለመስራት ወደዚያ ይሄዳል። ሁለተኛ ደግሞ ብዙ ሕዝብ ጌታ ምን ጊዜም የሚፈልገው ዓለምን ማዳን ስለሆነ ብዙ ሕዝብ የሚያገኝበት ሰው ቀን እንደሆነ ያውቃልና በዚያን ቀን ለማስተማር ሄዷል። ሶስተኛ ምን ትልቅ ሰው ቢሆኑ ለቤተ ክርስቲያን አርአያዋ እሱ ነውና እኔን ተከተሉ ስላለ ምን ትልቅ ሰው ቢሆኑ በቤተ ክርስቲያን በዓል ላይ ወጥቶ ማክበር ይገባል ብሎ ሶስቱን ስርዓት ለማክበር በዓል ሊያከብር ጌታችን መድኃኒታችን ኢየሱስ ክርስቶስ በዚያ ተገኝቷል። ወደ ፋሲካ በዓሉ በቀረበ ጊዜ ኢየሩሳሌም ሲገባ ወረከበ በምኩራብ እንዘ ይሰይጡ ወይሳየጡ አልህምተ ወአባጋ ወአርጋበ ይላል። በዚያ በሮችን፣ በጎችን፣ ርግቦችን የሚሸጡ ሰዎችን አገኘ። ወመወልጣነ እንዘ ይነብሩ በሬውን በበሬ ወርቁን በብር ብሩን በወርቅ ብሩን በብር ወርቁን በወርቅ በሬውን በበሬ ላሙን በላም የሚለውጡ ሰዎችንም ወንበራቸውን ደርድረው ተቀምጠው አገኛቸው። ይህንን ሲያገኛቸው ወገብረ መቅሰፍተ ጥብጣቤ ዘሀብር እሱ የገመድ ጅራፍ አበጀ። የማን ስልክ ናት ይሆን? ስርዓት ተያዘ ነው፣ ሌላ የለውም። ወገብረ መቅሰፍተ ጥብጣቤ ዘሀብር የመገመድ ጅራፍ አበጀ። እሱ ያበጀ አይደለም፣ ደቀ መዛሙርቱ አበጅተው ሰጥተውታል። ከዚያ በኋላ ምን አደረገው? ወአውፃ ኩሎ ምኩራብ አባጋአኒ ወአሊንተኒ ከዚህ በኋላ በሬዎችንም በጎችንም ሁሉንም አወጣ። ሁሉንም በሙሉ በሬ የለ ላም የለ እየገረፈ በዚያ ጅራፍ አስወጣ። ወዘረ ወርቆሙ ለመወልጣን የሻጮችን የለዋጮችን ወርቃቸውን ብራቸውን ወዲያ በታተነባቸው። ወገፍታ ማይዳት የሆኑ ድርድራቸውን ሁሉ ይሄን ድርድር ቲማቲም የሚሸጥ አላያችሁ? ድርድር ያለ ክምር ያለውን ያን ክምሩን ሁሉ ድርድሩን በታተነ። ድርድር ሁሉ ወመናብርት ሆኑ ለለይ ሰይጡ አርጋበ ገንጠለ ርግብ የሚሸጡትን ሁሉ የርግብ ሻጮችን ወንበራቸውን ሁሉ ገለበጠው። እንዲህ አላቸው፣ ወይቤሎሙ ለለይ ሰይጡ አርጋበ ርግብ ለሚሸጡትም ሰዎች እንዲህ አላቸው። አዛኛ አይደል? ርግብ ጅራፍ ርግቦችን ርግብን አልገረፈም። ጅራፍ እንደማትችል ስለሚያውቀው ይሄን ራሳቸው አውጡ ነው ያለው። አሰስኑ ዋውጡ ዘንተምዜ ይሄን እዚህ አውጡ፣ ይሄን ራሳቸው አውጡ አለ። የሚገረፈውን ገርፏል፣ አውጡ ይሄንን አላቸው። ወይ ትረስዩ ቤተ አቡየ ቤተ ምስያጥ የአባቴን ቤት የገበያ ቤት አታድርጉት፣ መሸጫ መለወጫ መነገጃ አታድርጉት፣ ይህንን ወዲያ አውጡ አላቸው። እንደዚያ ሲላቸው እናጀሬ ምን ይላሉ? ይህንን ነገር ለማድረግ ምን ምልክት ታሳያለህ? ይላችሁ ገበያ ለመፍታት አሁን ብላችሁ ስሙ። እንግዲህ ይሄን ነገር ለማድረግ ምን ምልክት ታሳያለህ? ምን ምልክት ታሳያለህ? ሊቁ ቅዱስ ዮሐንስ አፈወርቅ ይህንን አንቀጽ ሲተረጉም ተመልከቱ የስንፍናቸውን መጠን ይላል። ጉዳዩ ኃጢአት ነው ወይስ አይደለም ብሎ መጠየቅ ነው የሚሻለው? ነውስ ቤተ መቅደስ መነገጃ እንዳይሆን ታምር መጠየቅ ነው የሚሻለው? ኃጢአትን ማስተካከል ነው የሚሻለው? ኃጢአትን ለማስተካከል ታምር መጠየቅ ነው የሚያስፈልገው?
የክፉ ሰዎች መጠን ጠባይ ክፋታቸውን ከማስተካከል ይልቅ ተአምር መጠየቅን ይወዳል። ምን ነገር አሁን ጉዳይ ብዙ ጊዜ ሃይማኖት የሌላቸው ሰዎች ሃይማኖትን ውስጡ ሆነው ኃጢአታቸውን በእግዚአብሔር መሸፈን የሚፈልጉ ሰዎች ሩጠው የሚጠጉት ከታምር ነው። ለምሳሌ ምን ይባል ቤተክርስቲያን እግዚአብሔርን የሚፈታተኑት ሰዎች አሁን መሆን የነበረበት ምንድን ነው? የእግዚአብሔር ቤት አይነገድበትም፣ አይሸጥበትም፣ አይለወጥበትም። ከእግዚአብሔር ቤት ያ ጥፋት ነው። ያንን ጥፋቱን አምኖ ማስወጣት ሲገባ ግን ምንድን ነው ያደረጉት? ሲገሰጹ ወደ ጥፋታቸው ከመመለስ ይልቅ ታምር አሳየን። ታምር አሳየን። መስተካከል ሲገባ ኃጢአትን ለማስተካከል ታምር አያስፈልገውም፣ ራስን ማስተካከል ነው እንጂ። አይ እሱ ምን አላቸው? ይህን ምን ለማድረግ ምን ምልክት ታሳያለህ? በመባይ ተመኑ ትገብር ዘንተ፣ በማን ስልጣን ነው ይህንን የምታደርገው ብለው ጠይቀውታል። ሁለት መልስ መልሶላቸዋል። በዚህ ነገር ውስጥ ንግዱን ለማስተካከል ቢያንስ ካህናቱ መቆጣት ነበረባቸው። ግን ከንግዱ ካህናት እንዳሉበት ማሳየው ጠያቂዎቹ ካህናት መሆናቸው ነው ይላል ቅዱስ ዮሐንስ አፈወርቅ። ካህናት አሉበት፣ ምክንያቱም የጠየቁት እነሱ ናቸው። ምን ምልክት ታሳያለህ ያሉ እነሱ ናቸው። ከንግዱ አሉበት። ንግዱ እንዴት መሰላችሁ የተጀመረው? እንዴት ነው የሚነግዱት ማለት ነው? ንግዱን የሚነግዱት ሰው መስዋዕት፣ መባ እስራኤል እንግዲህ በየቦታው በየጊዜው በፋርስ በባቢሎን በየትኛውም ሀገር ሲሰደዱ ስለኖሩ የአይሁድ ሕዝብ ጥቂት የሌለበት ሀገር የለም እና በግሪክም ተሰደው ያሉ አሉ፣ በሮም ያሉ አሉ፣ በየቦታው አሉ። ከየትኛውም የምድር ጫፍ ያሉ ጥቂት አይሁዳውያን በጋብቻም ታስረው የቀሩት ሌሎችም እነዚህ የፋሲካ በዓልና የበዓለ ሰዊት በዓል ለማክበር ኢየሩሳሌም አይቀሩም። ካሉበት ሀገር አንስተው ይመጣሉ እና ሲመጡ ወርቅ ይዛሉ። ወርቅ ይዘው ሲመጡ ምን ቢያደርጉ ነው ጥሩ? እነዚህ ምን ያደርጋሉ? አይ እናንተ ኃጥአን ስለሆናችሁ በኃጥአን እጅ የገባው ወርቅ ቀጥታ መግባት ስለሌለበት ከካህናቱ እጅ ያለውን ወርቅ ገዝታችሁ ይሄኛውን አቅርቡ መልሳችሁ ይሏቸዋል። ከዛ ወርቁን በወርቅ ገዝተው ተቀብለው ሁሉንም ወርቅ ለነሱ ይሰጧቸዋል ማለት ነው። እንዲህ አድርገው ይነግዳሉ። እንግዲህ ሶስት አይነት መስዋዕት አለ። የንጉሱ፣ የህዝቡ፣ የካህኑ አለ፣ የሊቀ ካህናቱ አለ። ወይፈን ይዘው ሲመጡ የሰባ ወይፈን ነው የሚቀርበው። ያ ራሱ የቻለ ትርጉም አለ። ወይፈን ለህዝቡ የሚቀርበው መስዋዕት የሰባ ወይፈን ነው። የሊቀ ካህናቱም የሰባ ወይፈን ነው። የንጉሱም የሰባ ወይፈን ነው። ኦሪት ዘሌዋውያን ምዕራፍ 5 ላይ እንደተጻፈው ያ የሰባ ወይፈን መሆን ስለሌለበት መክሳት የለበትም በኦሪቱ ስርዓት። ስለዚህ ረጅም ቀን እየነዱ ሲያመጡት ይከሳል። ሲከሳ ምን ይሏቸዋል? እየከሳው መስዋዕት አይሆንም። እንግዲህ ታዲያ ምን ይሆናል? ሁለት የከሳ አምጡና አንድ የወፈረኛ እንስጧቸው ይሏቸዋል። በሁለት የከሳ አንድ የወፈረ ይቀበሉና ይሸጡላቸውና ያሉ ተቀብለው መስዋዕት አድርገው በመስዋዕቱ ረገድ የሚበሉት እነሱ ናቸው። በጣም እኮ ነው የሚያስደንቀው። ያንን የከሳውን ደግሞ አወፍረው ለሌላ ሰው ይሸጡታል። እንዲህ ያደረጉ ቤተ መቅደሱን መነገጃ መጫወቻ አድርገውታል። ይሄ ለመሆኑ ማስረጃ ምንድን ነው? እዛ ውስጥ የተዘረዘሩት ነገር ታስተውላላችሁ። ለንግድ የቀረቡት ሶስት ናቸው። ምንድን ናቸው? ወይፈን ነው። ሌላስ? ማነው? በሬ ነው። ሌላስ? ላይም ወይም በሬ አንድ ወገን፣ በግሽ፣ ፍየል፣ ማነው? ርግብ፣ ይቅርታ። ሶስቱም ለምን የሚቀርቡ እንስሳት ናቸው? የመስዋዕት እንስሳት ናቸው። ኦሪት ዘሌዋውያን የታዘዙ የመስዋዕት እንስሳት ናቸው። ስለዚህ ነጋዴዎቹ እነማን ናቸው? ካህናቱ ናቸው ማለት ነው። በመስዋዕቱ መነገጃ ያደረጉ ማለት ናቸው። መስዋዕቱ መነገጃ ያደረጉት ርግቡን የሚሸጡ። አሁን ምን ምልክት ታሳያለህ? እንዲህ ያደረጉ መሸጫ መነገጃ አድርገው ቤተ መቅደሱ አድርገውት ስለነበረ አስወጡ አላቸው። አሁን ግን ብላችሁ ስሙ። እንደ በሞት እውነቴን ነው። ሰውየው ኢየሱስ ክርስቶስ ይሁንም አይሁንም፣ ጌታ ይሁንም አይሁንም፣ ቤተ መቅደሱን
ለማንጻት ወይም ደግሞ ስህተቱን ለማስተካከል የሰውየው ማንነት አስፈላጊ ነው አይደለም? እስኪ ንገሩ። አይደለም። ኃጢአት መሆኑን ማወቅ አይበቃም? ይበቃል ማለት ነው። ደግሞ ማን ደግሞ አንተ የምትናገር ማን ስለሆንክ ነው? እና ነገዴን አንተ የምትናገር አንተ ማን ነህ? እስኪ አንተ ይሄ ወዴት ቅዱስ ነው ይላል አይደል? አሁን ይሄ በግ የምኩራብ በግ የሚሸጥ በግ ማለት ነው። ዛሬም እኮ የሰበሰብነው የምኩራብ በግ ነው። ወደ እግዚአብሔር ይቅር ይበለኝ እንጂ የሚሸጥ ብዙ ሰዎች ብዙ ካህናት የሚሸጡት የሚነግዱት በግ ሞልቶናል። ዛሬ የብዙዎች መነገጃ በግ ህዝቡን አትሸጥ፣ ሐሰተኛ ነቢያት እየሸጧችሁ ነው፣ ሐሰተኛ መምህራን እየሸጧችሁ ነው፣ ሐሰተኛ ባይተዋል እየሸጧችሁ ነው ስንል ደግሞ እናንተ ወደ ቅዱስ ናችሁ ገሌ የምትናገሩ ማነው የስልጣን የሰጣችሁ? ይሄ መንፈስ ቅዱስ እኮ ነው የቀባቸው እሳቸው። ይሄ አርፋችሁ ተቀመጡ ይላል ማለት አንተ ማን ነገር የምትፈታ ይላል። ጉዳዩን ለማስተካከል ክርስቶስ ማንም ይሁን ማን ጉዳዩ እናንተ ሌባ ነጋዴዎች ናችሁ። በቃ ይሄ በቃ ሌብነት ግን ታው ሌብነቱ መሆኑን ካወቀው ሰውየው ማንም ይሁን ማን አስተካክል። ሌብነትን ሕግ መሻርን ታው ሕግን የሻረ ሁሉ ለምን ፀሐይን በአንድ እጁ ጨረቃን በአንድ እጁ ሚካኤልና ገብርኤል ጋርደውት ለምን አይመጣም? አይጋርዱትም። አንቀበል ሕግን የሻረ ሁሉ በዚያው ስለኛ ሊቀ ካህናት ነው እኛ መምህራን ነው እኛ እያለን አንተ ቆይ ምንድን ነህ? ምን እያሉ መሰላችሁ? ባጭሩ እኛ የሕግ መምህራን ነን፣ እኛ ሊቃነ ካህናት ነን። ከኛ በላይ ቤተ መቅደሱን ለማንጻት አንተ እግዚአብሔር መሆን አለብህ እያሉ የቤቱ ባለቤት መሆን አለብህ። የቤቱ አሳዦችማ እኛ አለን፣ ሰራተኞች እኛ አለን። ተመልኩት። ጠንካራ ጥያቄ እኮ ነው የቀረበው። ቀላል ጥያቄ መስሏቸዋል። ይሄ ጥያቄ እንኳን አይሁድ ያቀረቡት በጣም ነው ደስ የሚለኝ ይሄ ጥያቄ መቅረቡ። ምክንያቱም መልሱ ሁልጊዜ የቤተክርስቲያን መልሷል። አዛዦቹ እኛ ሰራተኞች እንዴ በሹመት ከሆነ እኛ አለን፣ በመምህርነት ከሆነ 46ቱን ብሉይ ኪዳን እኛ ተምረናል። ሊቃነ ካህናት እኛ ነን። በመስዋዕት ከሆነ መስዋዕት የምናቀርብ እኛ ነን። ለእግዚአብሔር በመቅረብ ከሆነ መስዋዕቱን ጨብጠን እግዚአብሔርን የምንማጸን እኛ ነን። በህዝቡ ላይ የሰለጠን እኛ ነን። የሙሴን የአሮን ክህነት ያዝን እኛ ነን። መቅደሱን ያለንበት እኛ ነን። ሱባኤ የምንቆጥር እኛ ነን። ስለዚህ አንተ ይሄንን ገዳ የምትፈታ ከሆነ አንተ የኛ ፈጣሪ መሆን አለብህ ነው። ግዱን እግዚአብሔር ሁን ነው ጥያቄው። እንደዚያ ከሆነ እሺ ነው እንቀበል። አይቀበሉም እኮ አይሆንለትም። ሳይሆንለት ሲቀር ንግዳችን እንቀጥላለን ነው ጨዋታው። አይሆንለትም። እሱ ምልክት ማሳየት አይችልም። ንግዳችን እንደተለመደው ይቀጥላል ብለው ይህንን ጠየቁት። አይ በመባይተም በማን ስልጣን ነው ይሄን የምታደርግ? በማን ስልጣን ነው ማለት በሙሴ በአሮን ስልጣን ነው ጥያቄ። አዎ ቢላቸው የሙሴና የአሮን ስልጣንማ እኛ ነን ያዘው እኛ በነቢያት ስልጣን ነው ማለታቸው። አሁን ካላቸው በነቢያት ስልጣን ከሆነ የነቢያት ትንቢት እያነበብን ነው። ለሱ ስሙ ተብሎ ከሰውዬ እናንተ እንዴት እንደሚሰድባችሁ ስሙ። እኛ ቅዳሜ እያነበብን ነው። አይሁን ሲሰድባችሁ እናንተ ደንቆሮች ናችሁ ብሎ ሊያጣሉ ነው። ስለዚህ በእግዚአብሔር ስልጣን ነው ማለት ነው እያሉ ነው። በፍና ተሳሉ እግዚአብሔር ነው ማለት ነው እንግዲህ እንጂ በነቢያትና በካህናት ስልጣንማ እኛው ነበርን እኮ አሉት። አይ እንዲሁ እስኪ አሁን አስቸገርን ይመስሏቸዋል። አስቸገርን ብላችሁ ምታቸዋል ብሎ አቅማቸውን ይወቁት ብሎ መልሱን ከመመለሱ በፊት መጀመሪያ አስቸገራቸው። ከዛ መልስ ስላጣ ነው እንዳይሉት ደግሞ መልሱንም ተናገረ። ሲያስቸግራቸው ዮሐንስ ጥምቀት ከሰማይ ነው ከምድር ነው አላቸው። በመባይ ተመኑ በማን ስልጣን የምታደርግ ሲሉት ጥያቄ እንግዲህ ዮሐንስ አንዱ ጥያቄ ነው የጻፈ፣ ማቴዎስ አንዱ ጥያቄ ጽፏል። ከዛ አይ የዮሐንስ ጥምቀት ከሰማይ ነው ከምድር ነው? አይ ከምድር ነው ብንለውስ ህዝቡ ይወግረናል። ዮሐንስን ያህል መምህር ምድራዊ መምህር ነው ህዝቡ ይወግረናል። እሺ ከሰማይ ነው ለምን አላመናችሁም ይለናል። እናምናለን ብንለውሳ ዮሐንስ ስብከቱ ከሰማይ ከሆነ ለምን አታምኑም ቢለንሳ እናምነን ነው መስሎኝ ብንለውሳ አምነነዋልማ ስንለው ብእሲ ዛለው እንቅሜ ወዘይ መጽ እንደኔ ይመጣ ነው ችግር ታቁቆ ከኔ በፊት የነበረው ከኔ በኋላ የሚመጣው ሰው ብሎ ስለኔ አምላክነት ነው ብሬ አኔ ለመኗ ዙሮ ክርስቶስ መውጣት የለም። በእኔ መኗ እንግዲያማ ዮሐንስን ካመናችሁ በእኔ መኗ ሊላቸው ሆነ።
ይሄ ነገር አያስኬድም ማለት ነው። አናውቅ በቃ እንግዲያስ እኔም በምን ስልጣን እንደማደርግ አልነግራችሁ ማለት ነው። በምን ስልጣን እንደማደርግ አልነግራችሁ። ለጠየቀ ሁሉ መልስ አይሰጥም። መጀመሪያ ድንቁርናውን ማሳወቅ ነው የሚገባው። ሊቃውንቱ አስቸግሮ ለመጣ አስቸግሮ መመለስ ይገባል እና ይላል። አስቸግሮ መመለስ እንጂ መልስ ነው ማርያም ተማደል ያታመዱ እና እንዳለው ሁሉ መልስ አይሰጥም። መጀመሪያ ችግር የሆነ ጥያቄ ሲያመጣ ችግር የሆነ መልስ መልሶ መስጠት። አሁን ቅዱስ አትናቴዎስ እንደ አርዮስን ያስቸግረው እንደነበረ ማለት ነው። ማስቸገር ዝም ብሎ መልሱ ማራን የመለሰበት ፊት ግን አስቸግሮ ነው የጨረሰው። ለምሳሌ ክርስቶስ ወልድ ፍጡር ነው ሲለው አንተ ግን ታምንበታል ይለዋል። አዎ እንግዲያማ በፍጡር የሚያምን ርጉም ነው ትላለች ወይ አንተ ርጉም ነህ ማለት ነው ይላል። እንደዚህ ማስቸገር ለቅዱስ አትናቴዎስም ያስቸግር ነበር። አስቸግሮ መጨረሻ ላይ መልስ ይናገራል። ክርስቶስም አስቸገራቸውና አቅማቸውን ሲያውቁ መልስ ጀመረ። ምንድነው ምልክትህ? ገበያ የመፍታት ገበያ በመፈታቱ ቤተ መቅደስ ልብ ብላችሁ ስሙ። ዛሬ ሁልጊዜም ስለ ክርስቶስ የምንማር ዛሬም ክርስቶስን በደንብ ደግሞ ማወቅ አለብን አይደል እንዴ? መማር አለብን ሁልጊዜ። ስለዚህ ምንድን ነው ያላቸው? አሁን ዛሬ ክርስቶስ ማንነቱን ነው የገለጠላቸው። ቤተ በመቅደሱ ወይም ምኩራቡ የማን ቤት ይመስላችኋል? በሉ እንጂ አቤት በእግዚአብሔር ቤት ላይ የሚቆጣና መቅሰፍት የሚያመጣ የቤቱ ባለቤት ማን ነው? በጣም ጥሩ። ስለዚህ ክርስቶስ በቤቱ ላይ ከተቆጣ ምን መሆን አለበት? እግዚአብሔር ነው ማለት ነው። እግዚአብሔር ነው ማለት ነው። በቤቱ ላይ ከተቆጣ ወልጮ ከነካህናቱ ገርፎ የሚያስወጣ ከሆነ አንተ እንግዲህ እግዚአብሔር መሆን አለብህ ነው ተብሏል። እግዚአብሔር ነው ማለት ነው። ስለዚህ አሁን የተጠየቀው ጥያቄ አንተ የቤቱ ባለቤት ለመሆን ምልክት ምንድን ነው? ጥያቄ እግዚአብሔር ለመሆን ማስረጃ ምንድን ነው? ጥያቄ ነው። ሌላ ነው። እግዚአብሔር ለመሆን አንተ ማስረጃ ምንድን ነው? ትብላችሁ ያቺ ቤት ቤተክርስቲያንን የምትወክል ምዕመንን የምትወክል ጉባኤ ሐዋርያትና ጉባኤ እግዚአብሔርን ያዕቆብ ቀድሞ ያያትን መሃናይን የምትባለው የእግዚአብሔር ሰራዊት የሚባለው በሐዲስ ኪዳን ደግሞ ጉባኤ እግዚአብሔር ወይም ደግሞ ጉባኤ ዘሐዋርያት ተብሎ የተጠራው ሕዝበ እግዚአብሔር የሚባለውን የእግዚአብሔርን ጉባኤ የምትወክል ነው። የቤቱ ባለቤት የቤተ ክርስቲያን ራሷ አንተ ለመሆን ማስረጃ ምንድን ነው? አላ ይህም ምልክት በሌላ ቀድም ተጠይቁ በሌላ ቀን በሁሉ ግን እንደው አንተ ግን እንደው እንድናምንብ ታውላ ብለው ወደ ምናቸው የሚኖሩት እውነቱ ወደ ታምራቸው ሲጠቁ ክርስቶስ የማን ልጅ ነው? አንድ ቀን እንዲህ አላቸው። ስለ ሩቅ ብእሲ ነው እያሉ ሲጠራጠሩ፣ ፍጡር ነው እያሉ ሲጠራጠሩ ክርስቶስ የማን ልጅ ነው አላቸው። ክርስቶስ ወልደ መኑ ውእቱ የማን ልጅ ነው? የዳዊት ልጅ ነው አሉት። የዳዊት ልጅ ከሆነ እንዴት ዳዊት ጌታ ያለው አላቸው። ዳዊት እንዴት ጌታ ይለዋል? ጌታዬን ሌሎ ለዚህ ንበር በየማኔ እንዴት እንዲህ ቻለ ብሎ ይጠይቃቸው ነበረ። ኋላ ተመልከቱ። አሁን ምን ማለት ነው? ስለዚህ እኔ የዳዊት ልጅ ነው ሲሉ ወልደ ዳዊት ነው፣ በዘራ ዳዊታችሁ የምትድኑበት ከሆነ አሉ ሊቁ። ስለዚህ ምን ማለት ነው? ዘራ ዳዊት ብቻ ከሆነ ምን ማለት ነው? የዳዊት ልጅ ነው ሲሉት ምን ማለታቸው ነው? የዳዊት ወገን ነን እንደምንል እንደኛ ተራ ሰው ነው እያሉት ነው። እነሱ የሚሉት እሱ እኮ ልብን ጨምሮ የሚሰማ መምህር ስለሆነ ነው። እንደኛ አፍን ብቻ የሚሰማ መምህር አይደለም። እሱ ልብን ጨምሮ የሚሰማ መምህር ስለሆነ የዳዊት ልጅ ነው ሲባል ሰው በቃል ውስጥ ልቡን ይጨምርበታል። ሰሚ ግን ልብን ጨምሮ አይሰማም። ችግር የሚመጣው በዚህ ምክንያት ነው። እሱ ግን ልብን ጨምሮ ስለሚሰማ የዳዊት ልጅ ነው ሲሉት እንደኛ ዘራ ዳዊት ነው እያሉት ነው። ከዛ ምን አላቸው? እሱ የዳዊት ልጅ ሩቅ ብእሲ ብቻ ከሆነ የዳዊት ልጅ መሆኑን አልነቀፈውም እኮ። ሌላ ጊዜ የተሳለን ጊዜ ወልደ ዳዊት ሲባል ሰምቷል። የዳዊት ልጅ ወይ ይቅር በለን ሲባል ሰምቷል። መጽሐፈ ልደቱ ለዚህ ኢየሱስ ክርስቶስ ወልደ ዳዊት ወልደ አብርሃም ተብሎ ተጽፎለታል በደቀ መዛሙርቱ። ይህንን አልነቀፈም። የዳዊት ልጅ መባሉን አልጠላውም። ራሱም የዳዊት ልጅ ነኝ ብሏል። ታዲያ እንደዚያ ሲል የነቀፋቸው ለምንድን ነው? የዳዊት ልጅ ነው በሚለው አረፍተ ነገር ውስጥ ሩቅ ብእሲ ነህ እያሉ ስለነበረ ነው። የዳዊት ልጅ ሩቅ ብእሲ ብቻ ከሆንኩኝ ዳዊት እንዴት ጌታዬ ሊለኝ ቻለ አላቸው። ይህንን ሲላቸው መልስ ሲያጡ ምንድን አሉ? ምን ምልክት ታሳያለህ? አይገርማችሁ? በጣም ከሚገርም ምን ምልክት ታሳያለህ? አሁን ዛሬ ወደ እንደዚህ ልንባል ይሄን አላመጣላችኋል። ምን ምልክት ታሳያለህ አለ።
ትውልድ እሉት ወግፍቲ ወዘማዊ ትእምርተ ተሐስስ ወትምህርትሰ ኢይትወሃባ ዘይንበለ ትምህርተ ዮናስ ነቢይ ወበከመ ነበረ ዮናስ ውስተ ከርሰ አንበሪ ሰሉሰ ዕለታተ ወሰሉሰ ለያሌየ ከማሁ ሀለወ ለወልደ እጓለ እመሕያው ይንበር ውስተ ከርሰ ምድር ሰሉሰ ዕለታተ ወሰሉሰ ለያሌየ አላቸው። ዘማዊ እና አመንዝራ ትውልድ ምልክትን ይሻል አላቸው። ምልክትን ይሻል። ዘማዊና አመንዝራ ትውልድ ምልክትን ይሻል። ምልክት ግን አልሰጣችሁም። የዮናስ ትምህርት የዮናስ ምልክት በቂ ምልክት ነው። ዮናስ 3 ሌሊት 3 መዓልት በከርሰ መቃብር አድሮ እንደተነሳ እኔም 3 መዓልት 3 ሌሊት በመቃብር አድሬ መነሳቴ የጌትነቴ ማስረጃ ነው። የጌትነቴ ማስረጃ ነው። በማቴዎስ 12 የተጠየቀ ጌትነቱ ነው። ዳዊት ጌታዬ ብሎኛል ብለህ ከተናገርክ የዳዊት አምላክ ለመሆን ማስረጃ ምንድን ነው? ትንሣኤ አላቸው። ማን ነው ሞትን ድል አድርጎ የሚነሳ? የባህሪ አምላክ በሆን ነው እንጂ ትንሣኤ ነው ማስረጃ ያላቸው። አሁን ዮሐንስ ወንጌል ደግሞ መጡና እሺ ቅድም የዳዊት አምላክ ከሆንክ ነው ጥያቄው። አሁን ደግሞ የቤተ ክርስቲያን አምላክ ከሆንክ ምልክት ምንድን ነው? የቤተ ክርስቲያን አምላክ ከሆንክ የሚታመንብህ ዓለም የሚያምን ቤተ ክርስቲያን የምታመልክህ አምላክ ለመሆን ምንድን ነው ማስረጃ? መልሻው ትንሣኤ ያላቸው። እስሩ ወለዙት ቤተ መቅደስ ወበሰሉስ ዕለት አነስኦ ይህን ቤተ መቅደስ አፈርሱትና በሶስተኛው ቀን መልሼ እሰራዋለሁ አላቸው። ይህን ቤተ መቅደስ አፍርሱት በሶስተኛው ቀን እሰራዋለሁ። አሁን በደንብ ስሙ። የቤተ መቅደስ በ40 ወበ6 ዓመት ታንጸ ዝንቱ ቤተ መቅደስ ወአንተሰ በሰሉስ ዕለት ታነስኦ 46 ዓመት ፈጅተን የሰራነውን ቤተ መቅደስ በጎ አያ አለስ በ3 ቀን ትሰራዋለህ። ውእቱሰ በእንተ ቤተ ሥጋዊ ይቤሎሙ እርሱ ግን ስለተዋሃደው ሥጋዊ ይላቸው ነበር። ሥጋዬን ግደሉኝ ግደሉኝስ አይላቸውም። እንድትገሉኝ ያውቃለሁ አስነሳዋለሁ እያላቸው ይህ ትንሣኤ ማለት ነው። ሞትን ድል አድርጌ መነሳቴ አምላክ ለመሆኔ ማስረጃ ነው። አሁን በዓለም ላይ ክርስቶስን ለማያምን ሁሉ ክርስቶስን ለማይቀበል ሁሉ ጌትነቱን ለማያምን ሁሉ ማስረጃው ትንሣኤ ነው። በዓለም ላይ እምነትን የመሰረተ ብዙ የእምነት ድርጅት መስራች አለ። ሙቶ የተነሳ ግን ከቡሩክ መድኃኔዓለም በቀር ያየነው የለም፣ አላየንም፣ አልሰማንም። ወእምድኅረዝ ኮነ አቢይ ድልቅልቅ ዘይኮነ እምቅድመዝ ወዘኢይከውን እምድኅረዝ ከዚህ በፊት ሆኖ የማያውቅ ከዚህ በኋላም የማይደረግ ቃል ሥጋ ሆነ ተሰበከ ማለት ከክርስቶስ በቀር በድንግልና ተጸንሶ በድንግልና ተወልዶ ሙቶ ሞትን ድል የነሳ ሲኦልን የበረበረ ነፍሳትን የማረከ ዲያብሎስን ያሰረ የሞትን መውጊያ ያወለቀ ምርኮን የማረከ ዕዳን የሻረ ዕዳን የደመሰሰ አምላክ ሲሆን የሞተ ሙቶ ሳለ ሕያው የሆነ መቃብርን ያጠፋ ከክርስቶስ በቀር ሌላ አላየንም። ስላላየን የቤተ ክርስቲያን አምላክ ሙሽራ ለመሆኑ ማስረጃችን ይህ ነው። እሱም ስለሆነ መኑ ይመስለከ ምናማልክ እግዚኦ አንተ ውእቱ ዘትገብር መንገረ አርአይኮሙ ለሕዝብከ በመዝራዕትከ በስልጣንህ ሞትን ቀጥቅጠህ አንተ ጌትነትን ለምእመናን ገለጥክላቸው። አርአይኮሙ ለሕዝብከ በመዝራዕትከ በጌትነትህ በክንድ ጎበዝ የሚታወቅ በክንዱ አንዱ ጎበዝ ጀግና ነኝ ይላል ለምትል ሰብሮ ይጥላል ማለት ነው። አርአይኮሙ ለሕዝብከ በመዝራዕትከ ወልድም ዲያብሎስን ሰብሮ በመዝራዕትከ በኃይሉ ምን አለ ሙት ስልጣኑን አሳየ። ስለዚህ ቤተክርስቲያን ትለዋለች መን ይትሐደው ለወልድ ኆኅ መልዑል ውእቱ መዝራዕተ የማኑ ክርስቶስ ማን ነው የሚመረምረው? ማን ነው የሚደፋፈረው? ኃይሉ ስልጣኑ ልዑል ገናና ነውና አላህ አው ወይን ዝንቱ እዚያባርከ ወንጸራህ ቤከ። ስለዚህ አንተ እናመሰግናለን፣ ወደ አንተ እንጫዋለን። እስመ መጻእከ ወአድኀንከነ ሰውነ መጣ አድነናልና እንዲህ የሚያደርግ እሱ ብቻ ነው። ነዋይን ቅዱስ ጳውሎስ ሮሜ ምዕራፍ 1 ቁጥር 4 ላይ ሲናገር ወመጻ እምዘራ ዳዊት በሥጋ ሰብ ወአርአየ ከመ ወልደ እግዚአብሔር
ውእቱ በኃይሉ ወበመንፈሱ ይላል። እሱ ከዳዊት ወገን በስጋ ወደዚህ ዓለም መጥቶ ተወለደ። በኃይሉ ሞትን ድል አድርጎ በመነሳቱ ወበመንፈሱ ከሞተ በኋላ መንፈስ ቅዱስን በመላኩ የእግዚአብሔር ልጅ መሆኑን አሳየ፣ ገለጠ ይላል። የእግዚአብሔር ልጅ መሆኑን ገለጠ፣ እግዚአብሔር መሆኑን አሳየ። ማን ነው እስኪ የተነሳ እስኪ አለው የሚል በአፍም በመጣፍም የተነገረለት እስኪ አንድ ይምጣ። ሞትን ድል አድርጎ የተነሳ የሃይማኖት መስራች ይምጣ አንድ። የለም መድኃኒዓለም ብቻ፣ ማንም የማይመስለው አይ ቀኖት ነው ሞት ያለ ሞትን ጨምቅሮ የት አለ ድል መንሳት? የት አለ ማሸነፍ? አዳምና ሔዋንን የዋክበት ልጆቻችሁ ያ ጉሮሮ የት ሄደ? እንደ ዳንኤል አደሮ ሞትን የሰነጠቀ ያ ኮኮ ሃይማኖት መሰረተ ቤተክርስቲያን ክርስቶስ ነው። ቤተክርስቲያን በዚህ ዓለት ላይ ነው የቆመው። ነቢዩ ዳንኤል የጣዖት አምላኪዎችን ብልጣሶር ዝም ብለህ እኮ ነው እንጂ አንተ ዝም ብለህ ቢጠቅሱት የማይሰማ ዝም ብለህ እንጨትና ድንጋይ እየቀረብክ ታመልካለህ። ደንቆሮ እኮ ነው አይደል? አይጠጣል እየበላ ነው እያሉ አይደለም ነገ የጣዖት ካህናቱ ጣዖታት እየበሉ ይላሉ እያሉ ግጥም ያሉ ይበላል። አይጣም መመለክ በካባ ውስጥ ያለን ኃጢአት በኮት ውስጥ ያለን ጽድቅ እግዚአብሔር ነው የሚያውቀው። ባላባቶች በጣም ችግር ነው። ግጥም አድርገውና ጣዖታቱ ዳቦንና ግጥም አድርገው ገልጠዋል ነው ይችላሉ። አላ አይበሉም። ንጉሥ ሁኔታ ይሰራል። ተው ይበላል አይበሉ። እሺ ሞክር አላዳ ዘግተው ካህናቱ ዘግተው ጠጁን፣ ጮማውን፣ ስጋውን ከቤተ ጣዖቱ ቆልፈው ሌሊት ይመጡ። ቆልፈው ሲሄዱ ዳንኤል አመድ ነሰነሰበት። ዱካቸው ይገኝ ሌሊት የነሰነሰበት አመዷ እነሱ ሶስቱ ቤቱ እና ጀሬን ወደ አምላኩ ሌሊት እየተራጎጡ አመዱን አላገደ አመዱን እየረጋገጡ ነው በልተው በልተዋል። ዳንኤል ብራትስ ነው በልተዋል። ሲታይ ዱካ አመዱ እንዳልሆነ እነዚያን ካህናተ ጣዖት ፈጀና ንጉሱ አምላክ አይደለም የማይበላ የማይጠጣ ምን አምላክ ባገኘ ነው። እዚህ በኋላ የሚበላ የሚጠጣ ዘንዱ አምጥቻለሁ። ቤተክርስቲያን አንዱ ስትሻገር አንዱ መከራ ወሰደ። ዘንዱ ድንጋዩ ስናሸግረው እንጨቱ ስንረዳው ድንጋዩ ስናሸግረው ዘንዱ መከራ ነው። ግን መድኃኒዓለም ስላለ ግን ምትነሳለች እዛ በኋላ ምን ሆነ? አይ እሺ ዘንዶ ነው አምላክ ሆነ እሱ እናያለን። አለሉ አመጣ። አለሉ ታውቃላችሁ? ልሙጥ ድንጋይ ነው ብሎ ፍርክስክስ የሚል አይደለም። ልሙጥ ነው። ፍርቅ የሌለው ድንጋይ ፍርቅ የሌለው ብታዞሩት አንድ የሚሰነጠቅበት ስንጥቅ ምን አይገኝ። ልሙጥ ነው። ብርቱ ነው። ውስጡ ላይ ድፍን ነው። አንዳንዱ አለ ዝም ብሎ ውስጡ ክፍት የሆነ ድንጋይ ነው። እንዲህ ሲያደርጉት እንደ ልባ ፍርክስ ነው። ልሙጥ ድንጋይ ነው። ያንን አጋምና በላይ ስጋና ስብ ታመከሙ ነበር። አለያ ሰው ሲጤስ ማን ይሰማል? ዘንዶ ሸተተው መጣ። የምጣ ሰላም ዘንዶ እየተገማሸረ መጣ። አውስጡ ናል አውስጥ የጋመ ድንጋይ አለ ቆጥ አለዋላ ያንን ይዞ ዋጥ ሲያደርገው ስንዋሳት ነው። ዋጥ ሲያደርገው ሁለት ተነጠቀ ዘንዶ። ይሄን ነው የምታስወራ አምላክ። አይ በቃ እግዚአብሔር ነው አምላክ ብሎ ተረታ፣ አመነ። ዘንዶ ማን ነው? ሞት። ዘንዶ ማን ነው? ዲያብሎስ። ኋላሳ ደግሞ ይሄ አለሉ ማን ነው? መድኃኒዓለም ነው ያለት። ከላይ ያለው ስጋ የለበሰው ስጋ ነው። የጋመው ደግሞ መለኮት ነው፣ ጌትነቱ። አላዳስ ስጋው ሲጤስ ጊዜ ሙሉ ስጋ መስሎት ሊውጥ መጣ ማለት ዲያብሎስ ክርስቶስ ሲደክም ሲወዛ ሲሰግ ሲፋይቶ ፍጡር ነው ብሎ ቀራብ ሲል ዛራ በሳት አውጣር ምናለም ነው ወሬ በላይ ነው ስለመለኮቱ። በነፋስ አምጣል ለቀም አደረገና ቀጥቅጦ የዲያብሎስን ሰንጥቆ 5000 ዘመን የዋጠንን ነፃ አወጣ። የሞትን ጎል ሰነጠቀ።
ከዚያ በኋላ ሞት አቅም የሌለው ዘንዶ መርዙን የተፋ ሆነ። ይህን ያደረገ እግዚአብሔር ነው እንጂ ሞት ግዳላ እየግል ምንድን ነው እይዞቶ ሞት ይይዘው ግን አይችልም። ክርስቶስ እንዴት አድርጎ የቻለው? ያን ማለት ያን የጋመ ድንጋይ የሚታገስ እንዴት ያለ ዘንዶ ይገኝ? ያንን ጌታ አላዛር ሞትን ሰንጥቆ ያወጣውን አምላክ ማን ነው ይህንን የሚቋቋመው? ስለዚህ ሞት ከፊቱ ያልቆመ ዲያብሎስም ያልተቋቋመው ክርስቶስ እንዲሁ አምላክ መሆን ማስረጃ ምንድን ነው? ትንሣኤ አለች። ሞት የሚያሸንፍ ሲራቱ አምጡ ስጋዬን ትገድላላችሁ፣ በ3 ቀን ሞትን ሰንጥቄ እነሳለሁ፣ ሙስና መቃብር ሽሪ እወጣለሁ። ይሄው ማስረጃ ያላቸው። ከዚያ በኋላ ምንድን ነው? ወተዘከሩ አርዳይሁ እንድረ ትንሣኤ እሙታን ከመ በእንተ ውእቱ ይቤሎሙ። ደቀ መዛሙርቱም ጌታ ከሙታን ተለይቶ ከተነሳ በኋላ የዚያን ጊዜ ንስት ወለዝት ቤተ መቅደስ ያላቸው ስለ ትንሣኤው እንደሆነ አስታወሱ። ወአምኑ በቃለ መጻሕፍት ወበቃለ እግዚእ። በነቢያትን ለካ ወተንሥአ እግዚአብሔር ከመ ዘንቃምኑ አምለከ የተባለ ለእሱ ነው። ወአምኑ በቃለ መጻሕፍት ብለው አመኑ። ወበቃለ እግዚእ በጌታችን በመድኃኒታችን ኢየሱስ ክርስቶስ ወነሐውር ኢየሩሳሌም ወይእዜሰ ለወልደ እጓለ እመሕያው ይቀስፍዎ ወይቀትልዎ በአመሳልስት ዕለት ይትነሣ። ወደ ኢየሩሳሌም እንወጣለን፣ የሰው ልጅን ይገርፉታል፣ ይገድሉታል፣ በ3ኛው ቀንም ይነሳል ብሎ የነገራቸው ለካ ይሄ ነው ብለው ደቀ መዛሙርቱ ገባቸው። ለእኛም የትንሣኤውን ምስጢር በልቡናችን ያሳድርልን። ስለዚህ እኛ የምናውቀውን አምላክ ነው የምንከተለው። አውቀነዋል፣ ክርስቶስን አውቀነዋል። የምንከተለውን አምላክ ራሳችን ክርስቶስን የት እንደሚያደርሰን አውቀን እንከተለው። እንዲህ ለዚህ ነው እንደዚህ ያለው ጌታችን ሐዋርያት ተሰብስበው አድርጋለሁ፣ ሰቀላለሁ፣ እሞታለሁ ሲላቸው አይደል አብን አሳየን እንጂ እነዚያ በኋላ ችግር የለም እያሉ ሲሉ እኔን አላያችሁም ወይ? እኔ ያየሁ አብን አይተዋል ሲል ቆየ በኋላ ምንድን ነው ማለቸው? እኔ ግን እሄዳለሁ፣ መሄድላችሁ ደግሞ መንገድ ላዘጋጅ ነው አለና ሲያበቃ ምንድን ነው ወባይቱ አይቴሰ አሐውር ኢተአምሩ እምሄድበትን አታውቁም፣ ወፍኖተ ተአምሩ መንገዱን ግን ታውቁታላችሁ አላቸው። ይህ ያደረገ ነው ዮሐንስ 14 ላይ ነው። እምሄድበትን አታውቁም፣ መንገዱን ታውቃላችሁ። ያ ችግር መልስ አይደለም። እምሄድበትን አገሩን እናውቀው ወደዚህ ሀገር የሚከደት ነው ብለን መንገዱን እናውቀው ነበር። አገሩን ሳናውቀው መንገዱን እናውቀው በምንድን ነው? ምን ማለት ይመስላችኋል? ወደ ሰማይ አድርጋችሁ አታውቁም። የእርገቱን ጎዳና ግን አሳየቻችኋለሁ ማለት ነው። የትንሣኤውን ጎዳና አሳየቻችኋለሁ። ሞታችሁ ግን ገና አልተነሳችሁም። የእርገት ጎዳና የክርስቶስ ሃይማኖት፣ የሰማይ ጎዳና፣ የሲኦል ጎዳና ደግሞ ከክርስቶስ ፈቀቅ ማለት ነው። የእግዚአብሔር ጎዳና ይሄ ነው። አነ ውእቱ ፍኖተ ጽድቅ ወሕይወት፣ እኔ እውነተኛ የሕይወት ጎዳና ነኝ። አልቦ ዘይት መጽያ አብአብ ትንበረንታ አለ። በእኔ በኩል ካልሆነ በስተቀር ወደ አብ የሚመጣ የለም ማለት የእኔን አምላክነት ያላመነ የአብን አምላክነት አያምንም። የፍጡር አባት ፈጣሪ ነውና እኔን ያላመነ አብን ማመን አይችልም፣ ወይም እኔን አብነት ያላደረገ አብን ማራኝ ማለት አይችልም ብሎ የሕይወት ጎዳና ሰጠ። ጥምቀትን ሰጥቶ፣ ቁርባንን ሰጥቶ፣ ጸሎትን አስተምሮ፣ ሕግ ሰርቶ፣ መድኃኒት ወንጌልን ሰጥቶ ወንጌል አስተዳደረ ወለነ መድኃኒተ አኀዊነ ፍቁራን ይላል አውሊስ። የምትወዱት እግዚአብሔርን የምትወዱት ይልቁንም እግዚአብሔር የምትወደዱ ወንድሞቻቸው ወንጌል እኮ መድኃኒትን አዘጋጀልን ይላል። ወንጌል መድኃኒት አዘጋጅ የድኅነት ሕግ ሰጠ። ይህንን ሰጥቶ ምልክቱ ይኸው ነው። ያ ምልክት በምን ታየ? በትንሣኤው ዕለት ታየ። በትንሣኤው ዕለት ራሱ ምን ምልክት ታሳያለህ? ትንሣኤ ሞኝ እነሳለሁ ተነሶ ሳለ ሐዋርያት ተገለጠ። ኋላሳ ደግሞ ምስክሮች ራሳቸው ገለጡ። የትንሣኤው ምስክሮች ራሳቸው ደግሞ ገለጡ። ኋላሳ ልብ ብላችሁ ስሙ። 500 ባልንጀሮች መሰከሩ። በጣም አንድ አስደናቂ መረጃ ሊሰጣችሁ የፈለኩት እነዚህ 500 ባልንጀሮች ሁለት ነገር ያስደንቁኛል። አንደኛ አይሁድ ያውቋቸዋል ሁሉንም።
ገንዘው የቀበሯቸው ናቸው የሚያውቋቸው። ምታት እንዳይደለ ደግሞ አብረው በልተው ጠጥተው ወደ አድረው አሳይተዋቸዋል። ሁለተኛ ትንሣኤ ሙታን አለ የለም ተብሎ ክርክር እስከሚነሳበት እስከ ቅዱስ ጳውሎስ ስብከት ዘመን ድረስ ቆይተዋል። ሰዎች ቆይተው ምን ያህል ቅዱስ ጳውሎስ 500 ባልንጀሮች የጌታችን ትንሣኤ ያሉ 500 ባልንጀሮች በመካከላችን እንዳሉ ታውቃላችሁና ብሎ ይጽፋል ቅዱስ ጳውሎስ። እነዚህ ይኸውላችሁ ትንሣኤውን ያዩ ሰዎች ዛሬም አሉ በሉ ቅዱስ ጳውሎስ ይመሰክራል። ዛሬም አሉ። ትንሣኤው ተሰብኮ ለሕዝብ እስከሚረዳ ድረስ የትንሣኤው ምስክሮች ነበሩ። ሶስተኛው ምን አደረገ? ራሳቸው መቃብሩን ሊጠብቁ የተቀመጡት የመቃብር ጠባቂዎች የክርስቶስ ምስክር ነው። ድንጋዩ የክርስቶስ ምስክር ነው። ኋላ ደግሞ ምን ሆነ? ለብላችሁ ስሙ። መንፈስ ቅዱስን መላኩ የክርስቶስ ምስክር ነው። ምክንያቱም እሱ ነቢይ ቢሆን ኖሮ ከነቢይ ሞት ከ40 ቀን በኋላ ከ10 ቀን በኋላ መንፈስ ቅዱስ ወረደ ተብሎ አይታወቅም። እሱ ግን መንፈስ እግዚአብሔርን እሰውት መንፈሴ ይበኩሉ ዘሥጋ እግዚአብሔር እንዲህ ይላል። ትንቢተ ኢዩኤል ላይ ምዕራፍ 2 ላይ እግዚአብሔር እንዲህ ይላል፣ በሥጋ ለባሽ ላይ ሁሉ መንፈሴን አፈሳለሁ ይላል። እግዚአብሔር እንዲህ ይላል። እግዚአብሔር እንዲህ ይላል፣ በሥጋ ለባሽ ላይ መንፈስ ቅዱስን እልካለሁ። እግዚአብሔር እንዲህ ይላል። ብላችሁ ስሙ። መንፈስ ቅዱስን የመላክ ስልጣን ያለው መንፈስ ቅዱስ እግዚአብሔር ብቻ ነው። ክርስቶስ እግዚአብሔር ስለሆነ እቴቱ ለክሙ ጰራቅሊጦስ ሀቃላ ይወጽማ ከአብ የሚወጣ እውነተኛ መንፈስ ቅዱስን ጰራቅሊጦስን እሰድላችኋለሁ አለ። መንፈስ ቅዱስን መላክ የሚችል ደግሞ እግዚአብሔር ብቻ ነው። ስለዚህ ከሞተ በኋላ መንፈስ ቅዱስን በመላኩ በዚህ ትንሣኤውን አሳየ በኃይሉ ወበመንፈሱ። ከዚያ ምን አደረገ? በደቀ መዛሙርቱ እጅ ታምራት አደረገ። ፍጡር ነቢይ ምንም የእግዚአብሔር ነቢይ እንኳን ቢሆን ሕገ እግዚአብሔርን አስተምሮ ትንቢት ተናግሮ ደቀ መዝሙር አፍርቶ ቢሄድ ደቀ መዛሙርቱ የተተኩ ደቀ መዛሙርት በእግዚአብሔር ስም ትንቢት እንዲናገሩ ያደርጋቸዋል እንጂ በዚያ ነቢይ ስም ትንቢት እንዲናገሩ አያደርጋቸውም። ልብ ብላችሁ ስሙ። እንጃ አማርኛው ቀላል ነው አይደል? ቀላል አይደለም? ቀላል ነው አይደል? ቀላል ነው። ከባድ ነው። አልገባችሁ? ተመስገን ነው። አሁን እያልባላችሁ ምን መሰላችሁ? አንድ ነቢይ አለ። ያ ነቢይ ትምህርት ያስተምራል ለሕዝብ። ትምህርቱን አስተምሮ ምን ይተካል? ትምህርቱን ያስተምርና ደቀ መዝሙር ይተካል። ደቀ መዛሙርቱ በኋላ ታምር ሲያደርጉ በእሱ ስም ነው በእግዚአብሔር ስም ነው? ይሄን ያዙልኝ። በማን ስም ነው? በጣም ጥሩ። የኢሳይያስ ደቀ መዛሙርት በማን ስም ነው ትንቢት የሚናገሩ? የኤልያስ ደቀ መዝሙር ኤልሳ በማን ስም ነው የሚናገሩ? የሙሴ ደቀ መዝሙር ኢያሱ በማን ስም ነው? የክርስቶስ ደቀ መዛሙርት ድውይ የሚፈውሱ ሙት የሚያነሱ በማን ስም ነው? በክርስቶስ ስም። ክርስቶስ ማን ስለሆነ? እግዚአብሔር ስለሆነ ማለት ነው። ስለዚህ በደቀ መዛሙርቱ እጅ በሚያደርገው ታምራት ባስተማሩት ትምህርት ኃይሉን ገለጠ እና ክርስቶስ ፈጣሪ ለመሆኑ ምን ማስረጃ አላችሁ ብንባል መልሳችን ትንሣኤው ነው። እስኪ ትንሣኤው ነው። የትንሣኤ አምላክ የምናምነው የሚገርማችሁ ነገር ሐዋርያትን በመከራ መሀል ያጸናቸው ምንድን ነው ተብሎ ቅዱስ ጳውሎስ ሲጠየቅ ፊልጵስዩስ መልእክቱ ምዕራፍ 3 ላይ ሲናገር የትንሣኤው ኃይል ነው ይላል። የምኑ ኃይል ነው? ይኸውላችሁ ለምንድን ነው የትንሣኤው ኃይል ማለት? አምላክ ክርስቶስ ከተነሳ እኛም እንነሳለን። ከተነሳን ተስፋ አለ። ተስፋ ካለ ደግሞ የጊዜው መከራችን ቀላል ነው። ሕማመነ ዘለሰዓት ክብረ ወስብሐተ አፈርፊዶ ይገብር ለነ ይላል ቅዱስ ጳውሎስ። የጊዜው መከራችን የዘላለም ክብርና ሞገስን አብዝቶ ያደርግልናል ይላል። እንዲሁም ቅዱስ ጳውሎስ ሕማመነ ዘለሰዓት መተርጉማኑ የጊዜው መከራችን ብሎ ተርጉሞታል። አማርኛውን መጽሐፍ ቅዱስ የጊዜው ይለዋል። ፊሊጎስ የሚባል ሊቅ ግን ሲተረጉም ምንድን ነው የሚለው? ዘለሰዓት ነው ያለው ነው የሚለው ቅዱስ ጳውሎስ። ሰው በእድሜው ልክ በክርስቶስ ስም የሚቀበለው መከራ የሰዓት ነው እንጂ ያለው የዕለት የጊዜ አላለው። ጊዜ ዓመትም ዘመንም ጊዜ ይባላል። ሰዓት ነው። ለምን? ሰው በመንግስተ ሰማያት ከሚያገኘው ጸጋ አንጻር የሰው ልጅ የሚቀበለው መከራ ሰዓትም ተብሎ መቆጠር አይችልም። የሰዓቱ መከራችን ቀላል ነው። መከራን እንዲንቁት ያደረጋቸው ተስፋ ትንሣኤ ነው። ስለዚህ ልብ ተመልከቱ። እንደው ምን ምልክት አለ? ምን ምልክት አለ? አሁን ዛሬ እንግዲህ አሁን ወደ ታሪኩ እንመለስ። ከአዲስ ኪዳን ጋር ምን ያያይዘዋል? ወእምድኅረ ወረዱ ወእቱ ወእሙ ወአኀዩ። መቼም የስብከት አካሄዱ ብዙ ቦታ ማሰሪያው አልቆ እንደገና ደግሞ ዝርዝር ጀመርን ማለት ማሰረን ጀመርን። እርሱ አልቋል።
እሱ ወንድሞቹ ጠፍቶ ብዙዎች ደቀ መዛሙርቱ ስንት ሰዎች ናቸው? ማን እርሱ እናቱ ደቀ መዛሙርቱ ወንድሞቹ እነዚህ እንዳትረሱ። ወደ ሄዱ ይህ ወደ ቅድማው ይህ የቤተ ክርስቲያን ጉዞ ይባላል። የምን ጉዞ ነው? የቤተ ክርስቲያን ጉዞ። እነዚህ ቤተ ክርስቲያን ትክክለኛ ቤተ ክርስቲያን የምትባለው አራቱን ያሟላች ነው። አሁን በኢየሱስ ማመንኩ ቢባልም በጣም ብዙ ልጆች ነው ያለ። እንግዲህ ከፕሮቴስታንት ብቻ 34,000 አካባቢ ክፍል ላይ ተመስሏል። 34,000 በኢየሱስ ማመንኩ ቢል ማለት ነው። ካቶሊክ አለ፣ ኦርቶዶክስ አለ። ኦርቶዶክስ ደግሞ ምስራቅ ኦርቶዶክስ አለ፣ እንደገና ደግሞ አሃድ ኦርቶዶክስ አለ፣ ኢስተርን ኦርቶዶክስ እና ኦሪየንታል ኦርቶዶክስ የሚሏቸው። ታዲያ ትክክለኛይቱ ቤተክርስቲያን የትኛይቱ ማለት ነው? አሁን እንግዲህ ክርስቶስ ለመነሳቱ ፕሮቴስታንቱ ያምናል፣ ካቶሊክ ያምናል፣ ኦርቶዶክስ ያምናል። ግን ትክክለኛይቱ ቤተክርስቲያን የትኛይቱ ናት ተብለህ ብትጠይቅ አራቱን ይዛ የምትጓዝ ነው። እስኪ ወል አራቱን ይዛ የምትጓዝ ማን ናቸው? እናቱ እሺ፣ እናቱ መዛሙርቱ ደቀ መዛሙርቱ ወንድሞቹ። እሺ፣ ጥሩ። ወንድሞቹ ማን ናቸው? ለጊዜው የዮሴፍ ከቀድሞ ሚስቱ የወለዳቸው ልጆች ናቸው ወንድሞቹ የተባሉ እንጂ እመቤታችን ልጅ እንዳልወለደች ሁሉም ሰው ያውቀዋል። ክርስቶስ ታውቃላችሁ፣ ሞዐ አንበሳ ይባላል። ሰምታችሁ ታውቃላችሁ? ሞዐ አንበሳ ዘመነ ይሁዳ እና አፄ ኃይለ ሥላሴ ይጠሩበት ነበር የመንግስታቸው ሰው። ሞዐ አንበሳ ዘመነ ይሁዳ ከይሁዳ ነገሥት ነገድ የሆነ ሞዐ አንበሳ የአንበሳው ደቦል ክርስቶስ ድል ነሳ ይላል ዮሐንስ በራእዩ። ለምንድን ነው ክርስቶስ የአንበሳ ደቦል የተባለ? የአንበሳ ደቦል ከዚህ ከርሴ ጋር ላይ ኢየሱስ ተፈለገ። ሶስት ነገር ያዙ። አንበሳ ሲተኛ አይኑን ገልጦ ነው የሚተኛ። አይኑን ገልጦ ይተኛ። እነ በግ እነ ቀበሮ ተኝቶ አልመስሏቸው ቀረብ ሲሉ ደግሞ ሲተኛ ደግሞ አይኑን ይገጥማል። ተኝቶ አልመስሏቸው ቀረብ ሲሉ እሱን አውጥቷል። ሲነቃ አይኑን ይገጥማል። ሲተኛ አይኑን ይገጥማል። ተኝቶ አልመጣው ቀረብ ሲሉ ደካም ያደርግ መስበር ነው። አይኑን ገጥሞ አንበሳ አይኑን ገጥሞ ነቅቷል። ክርስቶስ በስጋ ሞቷል፣ በመለኮት ያው ማለት ነው። ስለዚህ ሞቷል እያለ ደግሞ ለስጋችሁ ቀሩ ይሰራቸዋል። አንበሳ ሲሄድ በጅራቱ ዱካው እያጠፋል እያደረጉበት በጅራቱ እያጠፋው ይሄዳል። ለምን እነ በግ በዚህ ባል እንዳይሉ ማለት ነው። የሄደበትን እንዳያውቁ በጅራቱ እያጠፋ ይሄዳል። የለም መስላቸው ሲሄዱ ያው ዋጋቸውን ይሰጣቸዋል። ስለዚህ የአንበሳ መንገዱ እንዳይመረመር የክርስቶስ ባህሪ አይመረመርም። በማይመረመር ጥበቡ አዳነን ማለት ነው። በማይመረመር ጥበቡ አዳነን። አንበሳ በሕይወት ዘመኗ የምትወልድ አንድ ብቻ ነው። አይገርማችሁም? የአንበሳ እናት በሕይወት ዘመኗ የምትወልድ ስትል ከዚያ በኋላ ትወልድ። የክርስቶስ እናት በሕይወት ዘመኗ ልጇ ስትል አንድ ነው። ስለዚህ የአንበሳ ልጅ የተባለው ክርስቶስ ልጅ ነው። አንደኛ የአብ ባህሪ ልጅ ነው። ሁለተኛ እናቱ ድንግል ማርያም ደግሞ እሱ እንጂ ሌላ ልጅ የላትም። ያችን ምንድን ነው ብጾታ ትነብር በዘላለሙ ተዘግታ ትኖራለች። የኃያላን ጌታ እግዚአብሔር ብቻ ገብቶባታል ነው። ታዲያ ወንድሞቹ እነ ዮሳ እነ ያዕቆብ እነ ይሁዳ እነዚህ የተዘረዘሩት የዮሴፍ ልጆች ናቸው። በመጽሐፍ ቅዱስ ታሪክ ደግሞ እንኳን የዘመድ ልጅ የሀገር ልጅ ወንድም ይባላል። የሀገር ልጅም ወንድም ይባላል አይባልም? የሃይማኖት ልጅ ወንድም ይባላል። የአጎት ልጅ ወንድም ይባላል። አብርሃም ሎጥን ወንድማማች ይላል። 5 አይነት ወንድማማቾች አሉ። በዚያ መንገድ ይሄዳል። እሱን አሁን ርዕሳችን አይደለም። ስለዚህ ወንድሞቹ የተባሉት ለጊዜው የዮሴፍ ወንድሞች ናቸው። አሁን መንፈሳዊ ትርጉሙን እንሰጣለን።